እድል ስጡ ጆከር አንድ እድል ስጠኝ እያለች ነው ባለቤቴ እኮ። በጣም ነው ያዘንኩት ሰማው ሚኬ። ሌላውን ሁሉ ትተኸው ማለት ነው። ቡና እማፈላው አጣው ስል ኮምቦልቻ ከሚሴ ስትሰራ መኪና ላይ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ። ይቅር ይበሉህ፣ ይቅር እንዲሉ ሚኩዋ ኢትዮጵያ ሕዝብን እናመሰግናለን። በቃ የኢትዮጵያ ሕዝብ ይቅር ይበልልን ነው። ማዘር ሁሉም ከታችን እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ያው በተሰራው ቪዲዮ ከሱ በላይ እኔ ነኝ ይቅርታ ምለው። ለአንደኛ ልጅ ነው፣ እኔም ስሜቴ እየመጣ ስለሆነ ወደ ለቅሶ ይቅርታና ልጅ ነው፣ ይናፍቀኛል፣ ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችንም በፈተና የመጣንን እናትና አባቶቻችን አስመችቶ አይደለም እዚህ ደረጃ ያደረሱ። ማንም ሰው በእርግጠኝነት የሀብታምም ልጅ ችግሩ ነው የፈለገው ደረጃ ሊደርስ የሚችለው። ስለዚህ ችግር አለ፣ ተፈትነሃል፣ ቤተሰብ ናፍቀሃል። ከኔ በላይ ባናፍቅም እኔ ናፍቄያለሁ፣ ወንድሞቼ ይናፍቃሉ። ከዛ ውጭ ግን እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ አላቅም። እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበረ። እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ። ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳን ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል። አንድ ወቅት አየሁት ሚኪት በቃ የልጅነት ጉዳይ አሳስቶ ነው የሆነ መንፈስ አሳሳቶ አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ። እማቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር ስለማልችል ነው። እኔ ሙያው ነው ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይና ቴክኖሎጂ ላይ የለውበትም። ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ። ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ነኝ። አሁንም በሙያ መንግስት መስሪያ ቤት ለህዝብ ነው የማገለግለው። ውሃ ነው የምሰራው፣ ማልማት ላይ ነው ያለሁት። ስለዚህ አሁንም እድሜ ለልማት ጉልበቴን እውቀቴን ለህዝብ ነው የማደርገውና ለህዝብ እየሰራሁ እያለሁ ግን በአንድ በት ማበላሸው ነገር ሊኖር ይችላል፣ ልክ እንደሚኪ አበላሸ። ስለዚህ የኢትዮጵያ ህዝብ ደግሞ በተለይ ባህላችን ይቅርታ የሚያውቅ ነው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ የሆነ የተሰማ ህይወት ሊኖር ይችላል። ይሄ ልጅ እኮ ይቅር ማለት አለባቸው። ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማረ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪው ቢሳሳት ያስተማረው ነገር ይካዳል ወይ? ሚኪ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባቸው ህይወቱን መስዋዕት እያደረገ አሁን ራሱ በሚዲያው የሰው ስህተት የሚያገኑ በጣም እየደነገኩ ይሄን 3 ቀን እንቅልፍ አይደለም ብተኛው ማለት ጥሎ ማለፍ ነው። ይሄ መንፈስ ነው አየሩ የተበከለበት ወቅት ስለሆነ ለሱ ለተፈጠረበት ማህበረሰብ፣ ለሱ አድናቂዎች፣ ለሱ ወንድም ጓደኛ፣ ቤተሰብ ይቅርታ አድርጉልኝ። ማዘር ይበቃል። እናታችን አይደለም ጆከር አንድ ጊዜ ቢቲ አንድ ድል ጆከር አንድ ድል ስጠኝ እያለች ነው ባለቤቴ እኮ። በጣም ነው ያዘንኩት ሰማው ሚኬ። ሌላውን ሁሉ ትተኸው ማለት ነው። ቡና እማፈላው አጣው ስል ኮምቦልቻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን ሚኪ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ። ይቅር ይበሉህ፣ ይቅር እንዲሉ ሚኩዋ በቃ እናታችን በቃ ማዘር ይበቃል ማዘር ተነሽ በቃ ማዘር ይበቃል እናታችን አይደለም ጆከር አንድ ጊዜ ከሴት ነው የተፈጠራችሁት፣ ተክለ ማርያም አይደለም። ህዝብን እናመሰግናለን። በቃ የኢትዮጵያ ህዝብ ይቅር ይበልልን ነው። ይቅር ይበልልን። ምን መሰላችሁ እንግዲህ ዩቲዩበር ሚኮ ማይክ ሁላችሁም ታውቁታው በጣም በፕራንክን ሀ ብሎ የጀመረው ሚኮ ማይክ በሚዲያ ላይ ወጥቶ እኔ ጎዳና ላይ ያደርኩት ያለ ቤተሰብ ያደርኩት ብሎ በመናገሩ አባትየው በጣም በመናደድና በመበሳጨት ቤተሰብን ክደሃል ብለው ምላሽ ሰጥተው ነበረ እና በጣም በተበሳጨት ላይ ያሉ በጣም ነገሩ ተካሮ ከፍ ያለ ደረጃ ላይ ደርሶ ነበረ በመጥፎ ጎኑ ማለት ነው። ነገር ግን በሶሻል ሚዲያ ስፔሻሊ በቲክቶክ ሰዎችን በማሸማገል በማስታረቅ የሚታወቀው
ጆከር በማከላቸው ገብቶ ነገሩን ፈቶታል። ግን ሚኪ እንዲህ ብሎ ነበረ። የጥላቸው መንስኤ የሆነው ይሄ ንግግር ነበር የሚኪ። ህይወቴን በጎዳና ላይ በረሃብ በብርድና ያለ እናት መከራን እያየሁ ነው ያደግኩት። በልጅነቴ እናቴን አጥቼ አሳዳጊ ደጋፊ አጥቼ በየጎዳናው ስንከራተት የኖርኩትን ይህ እውነተኛ የመከራ ህይወት እኔና ፈጣሪ ብቻ ነው የምናውቀው። ዛሬ ብዙ ወጣቶች በየጎዳናው የወደቁ ከፍ ለማለት የሚታገሉትና አባት አጥተው የሚያልፉበት መንገድ የኔም እውነተኛ ታሪክ ነው። አጥቶ ስላችሁ ይገባቸዋል። ዛሬ በፈጣሪ እርዳታና በህዝቤ ፍቅር ከወደቅኩበት ተነስቼ ስቆም ከዚህ ቀደም በህይወቴና በችግሬ ጊዜ ያልነበሩ አካላት ዛሬ ሚዲያ ላይ ፎቶግራፍ በማውጣትና ቪዲዮ በመስራት አሳድገ ነው ረዳ ነው ሲሉ ማየት እጅግ ይገርማል፣ ደግሞም ያመኛል። ለእኔ አባትነት ማለት ልጅ በወደቀበት በራበውና በጠማው ጊዜ ያጠገበው መገኘት ነው። በጎዳና ላይ በብርድ እንደዛ ስንቀጠቀጥ መጠለያ ምናምን አጥቼ ያሳለፍኩበትን ህይወት ዛሬ ከፍ ሲልና ወይ ደግሞ እውቅና ሲመጣ ሚዲያ ላይ መውጣት ሳይሆን ከታች ከመሬት ስቧጭር እጁን ይዞ ማሳደግ ነው አባትነት ማለት ነበር። ይህን ከተናገረ በኋላ ነበር አባትየው በጣም በመናደድ እና በመበሳጨት እንትን ያሉት እነሱ ሀሳባቸውን የሰጡት። ግን በስተመጨረሻም ሽማግሌ አይጥፋ ከሀገር የሚባለው ለዚህ ነው። በማከላቸው ገብቶ ጆከር አስታርቋቸው አስማምቷቸዋል። ደስ የሚል ዜና ነው እሱ። በሚዲያ በተለያየ ነገር እና እኔ በህይወት ያለው አባቱ እያለን አባት የለም በረንዳ ቢያድግ እኮ በረንዳ ላይ ቢያድግ እኮ እንደው ቢያንስ ለክብር እንደይሰማቸው ወንድሞቼ አይው ዛሉ ግማሾቹ አሉ እና እስኪ ወደዚህ ና ይሄ ደግሞ ያውቀዋል ቢኒ በፎቶ ኤው ትልቁ ይሄ ነው። አሁን ቴክኒክ የሚያሳይና እንጂ አንተ ባሪያ ኤው ማሻአላ አላህ ያሳድግ። እነዚህ አራቁታል ለማለት ነው። አራቱም ወንድሞቹ ናቸው። አምስት ነው። አንደኛው አሁን ወደ ውጭ ወጥቶ ነው ደግሞ የዚህ ተከታይ አሁን የትልቁ እኔ ይሄ ነው ያለው ነገር። እኔ አሁን እቺ ቪዲዮ አውጣው እኔ አሁን ለአንተ ግልጽ ለህዝቡ ግልጽ እንዲሆን አቤት ወሎ እስከ ስንት አንተ ጋር ሆኖ እስከ ስንት ነው ያስተማርከው? እስከ ስንት አስተምረዋል? ደሴ መዋለ ህጻናት እሺ እኔ እስከ 7ኛ ክፍልና 8 እዚህ ተምሯል። ወደ 9 ሲያልፍ ድረስ ከዛ በኋላ ነው ወደ አዲስ አበባ አንተው ነው ያስተማርከው? እሺ አዲስ አበባ ሆኖ እኮ ከኔ ውጭ ነው ደሞዜ ቤት ኪራይ እየከፈልኩ እኔ ቆይ አዲስ አበባው ከመድረስ በፊት እስከ 8 እስከ 9 አስተምረዋል ወሎ ላይ። ወደ አዲስ አበባ ሲሄድ የቤት ኪራይ አንተ ነበር የምከፍልለት? አንተ ነበር ከአዲስ አበባ መጀመሪያ እናቱ ወላጅ እናቱ ሳትሞት በፊት ጀምሮ ማለት ነው። እሷ እያለች ነው የተወሰነ እዚህ ደረጃ ተመንደፋደፍ የጀመረው ማለት ራሱን መቻል፣ ስራ መስራት። መንጃ ፈቃድ ምን ነኝ ያወጣሁለት ታክሲ መንዳት፣ እንደዚህ ስራ ሲይዝ ነው። እኔም ለእነዚህ ልጆች እየወለድኩ እያስተማርኩ ስለነበረ እሱ ራሱን ቻለ። እንደው መርዳ ላይ ሲደርስ ነው በቃ ያቆም ነው። የተጣላንበትም ምክንያት እንደው ምናልባት ሚኪዋ ይቅርምለው ምን መሰለህ፣ አንድ ወቅት ላይ መጥቶ የሚበላው የሚጠጣው ሰው ራሱን መርዳት የሚችልበት አቅም ነበረው። ግን መጥቶ ቤት ውጭ ልወጣ ነው ብር ስጠኝ ሲለኝ ቅሬታ የፈጠርንባት ነው። ዱባይ ነው ምናምን ልሄድ ነው። አሁን ሚዲያ ከጀመረ በኋላ ሚዲያ ጀምሯል። ይሄ ማስታወቂያ ምናምን ኢቢኤስ ጋር ምናምን ይሰራ ነበር ጀምሮ ነበር። አድምጦሽ ስለዚህ ያንን ሲለኝ በቃ ባይቻውን እናቱ የእንጀራ እናቱ ልበል የወንድሞቹ እናቱ ወንድሞቹ እሺ በቃ እንደውም ከእናቱ በላይ ናት። ሰፍ ብላ አሁንም እየተቆጣች ነበር። እስካሁን ያለው ነገር መጥቶ ዱባይ ዝም ብሎ እንደፈለገ ይሁን ገንዘብ ጠየቀ ለሄር ነው ብሎ ብር ሲለኝ ያቺን እና ፍሪጅና ብቻ ፍሪጅና ቴሌቪዥን ገዝቻለሁ ለልጆቼ። አዲስ አበባ ነህ ወይስ መርሳ ነህ አንተ አሁን ያለው? እኔ ኮምቦልቻ ነኝ። ኮምቦልቻ ነው የመጣ አይደል አንተ ጋር? አዎ። እሺ መጥቶ ገንዘብ ጠየቀህ ዱባይ ሊሄድ ነው ብሎ
ሲጠይቅ በእጃችን ላይ ብር የለም ከመስሪያ ቤቴ ልበደር እና እስከዛ እንዲህ 2 ወር 3 ወር ጠብቀኝ ከዘመዶችም ልጠይቅና እሰጣለሁ ስለው አይቻልም በቃ እኔ አሁን ነገ መሄድ ያለብኝ ስጠኝና ሲለኝ እናቱ ብቻ ባለቤቴ ማለት ነው በቃ ፍሪጁና ቴሌቪዥኑ ይሸጥ ከሰው ምንፈልግና በቃ እንስጠው ሰው ጠይቀና የሚገዛ ነው በቁም ገዝቼ ቁሙን ከፍዬ ኳስ አልጨርስ እንዴት ብዬ እነዚህ ልጆች ቤት ውስጥ ባዶ ይሆናል ቴሌቪዥን ልጆች ምን ይመለከቱ ነው አይሸጥም ከፈለገ ይጠብቀኝ እንግዲህ መስሪያ ቤት ብድር ልጠይቅ ከወር ደሞዝ የሚቆረጥ ብዬ ስል ጊዜም አልሰጠ አኩርፎ ሄደ ዋናው ግጭቷ የመቃረነው አባታ አልባ የሆነው ከዚህ ተነስቶ ነው ስለዚህ የዛሬ ስንት ዓመት ነው ይሄን ከጠየቀ አንተ ጋር ስንት ዓመት ይሆናል 6 ዓመት ይሆናል 6 7 በቢኒ ነው እንጂ ቢኒማ ትልቅ ነው ያኔ በዚህ ነው አይደል 7 ዓመት ምናምን 8 ዓመት በቃ ሲያማከሩ እኔ ቁም ነገር ይጆ ስለማለቅ 8 ዓመት ከቤተሰብ ፍቅር እሱ ፍቅር አሁንም አለ በእውነቱ ከሆነ አባቴ ያለ እኔ አባቴ እሺ ጥፋት አጥፍቻለሁ አላጠፋውም አይደለም ግን ታርሜ እንደ አዲስ ጥሩ ሁኜ ከህዝቡም ጋር ታርቄ ስራ በጀመርኩበት ሰዓት ልክ አባቴም ደግሞ በራሱ ኢንቴንሽን የራሱን አንደርስታንዲንግ ሼር አድርጓል እኔ አሁንም እያልኩ ያለሁት ቤተሰብ የለኝም ልል አልችልም አለኝ ግን እናቴ በህይወት እንደሌለች እሱም ያውቃልና በፊት ባሳለፍኩበት ውጣ ወረዶች ያለውን ህይወት ነው ሼር አደረኩት ለህዝብ እንጂ አባት እኔ እንደማሳደግ ሚኪ እዚህ ላይ አሁንም እንዳትሳሳት ደግመ ምናልባት አባቴ ጎዳና ላይ ነው ያደግኩት ይሄን ነገር በተደጋጋሚ ነገሮች አሉ አሁን የመጣህበትንም አካባቢ እኔ አሁን አላውቅም አባቴ የለኝም ጎዳና ላይ ነው ያደግኩት ነው ያልከው አባትህ አሁን ደግሞ እያለ ያለው እስከ 10 አዲስ አበባም እያለ ረድቼ እስከ መንጃ ፈቃድ አድርሼዋለሁ መቼስ አባትህ አልዋሽም አጋጣሚ ሆኖ የሆነ ጓደኛው የሱን ሪከርድ ፌስቡክ ላይ ለጥፎት ከዛ በሰው ልኬ ነው ያችን ቁጥሩን ተቀብዬ ዛሬ አናግሬ ወደ ሚዲያ ያመጣ ትመጣለህም ብለን አላሰብንም ነበር መጣሃል ግን አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው እሱ ሙሉ ህይወትን አስተምሯል ያለውን ነገር እንግዲህ ራስህ አንተ ታውቃለህ ለኔም ብዙ ነገሮችን ነግሮኛል አሁንም መጥቶ እዚህ ላይ በዝርዝር እየተናገረ አባትህ ሞራሉ ተሰብሯል አባትህ ተጎድቷል የሰራው ቪዲዮ ራሱ አሰራሩን አይተው ከሆነ ሁሉንም ነው ያስደምሙ ስለዚህ ያን ማህበረሰብ ጋር ያጠፋው ነገር አጥፍተዋል እሱ ሌላ ጉዳይ ሆኖ አባት ዛሬ ነው እዚህ ያመጣው አባት እንዳለህና አባት የሰራበት አካሄድ ሁኔታ ነገሮች ነው ስለዚህ አንተ አባትህ እኔ ያሳደገ አባትህ ነው ህዝብስ እንዴት ይታዘባሃል ጎዳና ላይ ስትል አንተ የምትለውን ነገር በልና አባትህን እንዴት ይቅርታ መጠየቅ እንዳለብህ አንተ ታውቃለህ ወንድም ቀጥል በጣም አሪፍ ጆከር የኔ እንዳልኩት እንግዲህ ያው የቤተሰብ ነገር አንዴ ከወጣ እንግዲህ ሰናይት ደሳለኝ ትባላለች እናቴ በህይወት የለችም አባቴ እኔ ለማሳደግ በጣም መከራ ይሷል ግን ረጅም ዓመታት ከእናቴ ጋር ነው ያሳለፍኩት ከግማሽ በላይ የሚባለው አብሶ እናቴ ካለፈች በኋላ ያ መሀል እንግዲህ ያሳለፍኳቸውን የአንድ ህይወት ውጣ ውረድ ነው እንግዲህ ሚዲያ ላይ ያቀረብኩት እኔ ፈረንሳይ ለጋ ሲሆን ነው አብዛኛው እድገቴ ዮብ ይባላል ያሳደጉኝም ልክ እንደ አባቴ እንደሆነ ያሳደጉኝ አሁን እዚህም ባይኖር እኔ ሚዲያ ላይ ያወራሁት እንደ አንድ ውጣ ውረድ በህይወቴ ውስጥ እንደዚህ ያለፍኩባቸውን ገጠመኞች አልፍ ያለው እህት አለችኝ አባት የለኝም አላልኩም ግን አባት ዙሪያ ላይ ባልነበረበት ሰዓት እኔ እንደ አንድ ወጣት ልጅ ጎዳናን አይቻለሁ መከራ አይቻለሁ ፈረንሳይ ቪዲዮ ብትሄድ ማንንም ይነግራል 4 ኪሎ ብትሄድ ማንንም ይነግራል ያለፈ ህይወቴ ነው ገባ እኔ ሚዲያ ላይ ያወራሁት ቤተሰብ እየካርኩ ሲሆን እንደ አንድ ወጣት ያለፍኩበትን በእንደዚህ ውጣ ውረድ እዚህ ደርሰናል አሁንም ማደግ ይቻላል መለወጥ ይቻላል ሰው መሆን ይቻላል የሚለው ኢንቴንሽን ለማለት ነበር ፖስት አድርጌ ነው ላይ ያወራነው ከዛ በኋላ እንዳለው ተክለማርያም ሲፖስት እንዴት ወንድም እያለው የለኝም ብሎ ይላል ኖ ጎዳና ላይ ወጣ ማለት እኮ ቤተሰብ እያለ አትወጣም ማለት እኮ አይደለም ገባ ቤተሰብ እያለው ስንት ሰው ጎዳና ወጥቷል በዛም በዚህም እሱን ለማሳደግ መከራ እንዳያቃለሁ እንደለፋ ቃለሁ እኔ ኖርኩ ከእናቴ ጋር ነው አዲስ አበባ 05 ነው ኖርኩ ፈረንሳይ ለጋሲዮን ጠይቅ ታክሲ ሹፌር ምናምን የኖርኩበት ነው ማንንም ይነግራል ብሮ ኦኬ ኤኒዌይ በዛም ሆነ በዚህ ታርቋል ሰላም ወርዷል ዋናው ነገር ይሄ ነው አዎንታዊ የሆነ መልእክት አለው ብዬ ነው ያመጣውላችሁ እንኳንም ታረቀ ፒስ መሆኑ ነው ዋናው ይመቻችሁ